ቆይ ግን እኔ የምለው ኢትዮጵያ ውስጥ ስንት ወጣት ስራ መጀመሪያ ብር አቶ 100 ሺህ ብርና 60 ሺህ ብር አቶ ስንቱ ደግሞ የማንም ጥጋበኛ ለሚራገጠው ለሚጣላው 100 ሺህ ብር አውጥቶ ትኬት የሚቆርጠው ግን ጤነኛ ነው? አረ ወገን እንተሳሰብ፣ ጭንቅላታችንን እናሰራው። ስንቱ መንገድ ላይ ተርቦ የዳቦ መግዣ አጥቶ ስንት እናት አባት ሆስፒታል ላይ ታሞ ተኝተው እህት ወንድሞች ሆስፒታል ውስጥ ተኝተው ያሉ የደላው 100 ሺህ ብር ትኬት አውጥቶ ለጠገበ ለማንም ለጠገበ ወጠጤ ብር 100 ሺህ ብር አውጥቶ ትኬት የሚገዛው ጤነኛ ነው? እስቲ ለወጣቱ ስራ ማስጀመሪያ በሉና ያን 100 ሺህ ብር እስቲ ለወጣቱ አትሊስት ለአንዳንድ ወጣት 100 ሺህ ብር ስጡና ይለወጥበት።